ጋዝ አለክ ማብሰያ? አዎ አዎ ጋዝ አለው። ኦኬ። ጋዙም ሲያልቅ ሰውየው ነው ከከተማ ሞልቶ የሚያመጣው? አዎ ሁላችሁም ሳውዲ በራ ላይ የምትሰሩ እንደዛ ነው ምግባችሁ? እንደዚሁ ነው። ሁሉም እንደዚሁ ገጠር የሚሰራ ዱቄቱን ምን ታደርገዋለህ? አብኩተህ ቂጣ ትጋግረዋለህ? አብኩቼ ቂጣ ጋግሬ ነው የምበላው። ከዛ በእንትን ለብቻ ደግሞ ወጥ እሰራለሁ እንጂ ሩዝ፣ ፓስታ፣ መኮረኒ፣ እንጀራ ምናምን አታገኙም። በቃ ቂጣና ፎሶሊያ በስ ቂጣ ነው 24 ሰዓት ማታም ቀን። ከባድ ነው። ያኔ በወር አንዴ አንድ ድጃጅ ያመጣል። በወር አንዴ ዶሮ ያመጣል። አዎ አንዴ የተሰራውን ነው የሚያመጣ ወይስ ጥሬውን? አንተ ትሰራ ጥሬውን ሩዝ ያመጣል። ሰርተ ነው። ለምን አንተ አትገዛም ራስህ? የት ነው የምገዛው? እኔ ሩቅ እኮ ነው። ቢጋላ እኮ የሚባል እዚህ የለም። ኦኬ። እሱ ካላመጣልክ በስተቀር ሌላ ምንም ነገር ካላመጣ ክላስ ያኔ ታልመጣ አልመጣ ምንም አማራጭ የለም። በእግር እንኳን ማብራት እኮ አታይም። ያኔ እንኳን የከተማ ማብራት ሰው ያለበት ማብራት አናይም፣ አይታይም። በረሃ ነው፣ አቧራ ነው። ኦኬ። ስለዚህ ሰውየው ሳይመጣ ድንገት የሆነ ነገር ገጥሞት ባይመጣና ምግብ ቢያልቅባችሁ እዛ ግመል የምጠብቁ ሰዎችን ምንድን ነው የምታደርጉት? ሰውየው ድንገት የሆነ ታሞ ራሱ ስቶ ሆስፒታል ገብቶ ባይመጣ አሰሪያችሁ ምግብ ቢያልቅባችሁ እንዴት ታደርጋለህ? አንድ ቦታ ያኔ ጎረቤት ያለበት አለ። አሁን እኔ አንድ ቦታ አንድም የለም። እዚህ ግመል እንግዲህ ብዙ 5 ኪሎ ሜትር በጣም በእግሬ እሄዳለሁ። አንድ ሰው አላገኝም። ኦኬ። ጎረቤት ያለው ሌላ ግመል አስጠባቂ ጎረቤት ያለው ሰው ከጎረቤት ተበድሮ ሊበላ ይችላል። አሁን እንዳንተ ጎረቤት የሌለው ሰው በቃ ሀበሾችን ሀበሻም አይገባም ብለኸኛል። የለም እዚህ አለው። ግን ግመሎቹ ቆይ ለምንድን ነው እንደዛ? እዛ ቦታ የሚበላ ነገር አላቸው? ምንድን ነው? ለምንድን ነው ዘመ ያኔ ሸዒርና ያኔ ማታ ማታ ሸዒር ገብስ አለ። በመኪና ታንከር መኪና አለ። በሱ ያስቀምጣል። ያኔ 60 70 ኩንታል ያስቀምጣል። ያን ለግመሎቹ ምንድን ነው የሚበሉት ግመሎች? ማታ ማታ ሸዒር ይባላሉ። ቀን ቀን ደግሞ የሆነ ዛፍ እንደ ሾክ ያለ ዛፍ አለ። ትናንሽ ዛፍ። ኦኬ። ቀን ቀን እሱን አበላሉ። ማታ ላይ መቅረብ ላይ ሳስገባ አንድ ሸዒር እሰጣለሁ። ማለት እንትን ነው ይሄ ሀገራችን ገብስ ይበላሉ። አዎ ኦኬ። ጥሬውን ውሃ ሳይጠጡ ውሃ ታንከር አለ። የራሳቸው ውሃ ታንከር አለ። ኦኬ። ገብስ ይበላሉ እናንተ ግመሎች? እኔ እኮ እንደ ቅጠል ሳር ምናምን ሳር የሚበሉ ነበር የሚመስለኝ። ሳር የለም። ትናንሽ የዛፍ አለች እንደ ሾህ ያለ ግራር አለ አይደል? እኛ ሀገር ግን በቃ ፀሐይ እንኳን ሲመጣ ማጣያ አትጣላልም። ትንሽ ያየናት ያችን ነው የሚበሉት። ግን ምንድን ነው ለእርድ ነው የሚጠቀሙባቸው? ለምንድን ነው? ለመብላት ነው ከራሱ ግመሎቹ ናቸው። ሁሉም ይወልዳሉ። ያኔ ትናንሾቹን የ2 ዓመት 6 ወር 7 ወር ሲሆን ይሸጣሉ እኮ። ምንድን ለመበላት ነው? አዎ ለመበላት ይሸጣሉ። ለመበላት ነው። አብዛኛው ሳውዲያዊ ግመል ያረባል አይደል? ግመልና ፍየል ነው። ኦኬ። አይዞክ፣ አታድርቁት፣ ደክሞታል እያሉ ነው። ይቅርታ በቃ ውሃ ጠጣ። እንግዲህ ከውሃ ውጭ ሌላ ምንም አጠገብ ወተትም ምንም ካለ ጠጣ። ሀቡዬ ይቅርታ፣ ስራ ልገባ ነበረ። እሺ እናቴ። ቴና ቁጥር ንገሪኝ። ደህና ህፃኑ ደህና ነው? ማነው ህፃኑን የሚንከባከበው? አንቺ ነሽ? እኔ ነኝ። ሀቢባ ሰላም አለይኩም። ቆይሽ ጀነቲና ድሪስ ቆያችሁ አንዴ ማለት ነው። እኔ በዋትስአፕ የጣፍኩልሽ ነኝ። እሺ። እነሱ እድሪስና ጀነት ይባላሉ። ሪያድ ናቸው። ጀነቲ ማለት ያጎቷ ልጅ ናት። እኔ ደግሞ የእህቷ ልጅ ነኝ። ጀነቲ ፈንታ ነው የሚባለው። ጀነት አላህ ይርሐማት የሞተችው ናት አይደል? የሞተችው እርጎ ናት። እስር ቤት ጀነት የሞተችው እርጎ ናት። እስር ቤት የገባችው ጀነት ሮብሶ ትባላለች። ልጁን የያዘችው ደግሞ ጀነት ያዲም ትባላለች። እርጎ ተሾመ ያዝም ይገለሞሪ ናት። ጀነት ያዲም ገለሞሪ ናት። ጀነት ሮብሶ ቪዲዮ አብሪ
እኔ ወደ ቪዲዮ አላበራም። ምክንያቱም ታዲያ ማንነትሽን በምን እናውቃለን? እነሱ ይውጡ፣ እሱ ድሪስ ይውጣ፣ ችግር የለውም። ድሪስ ይውጣ። ግን እኛ ያኔ እሱን አትርዱት አላልንም። እርዱት ጠባኒ። እሷ ልጅቱ የሞተችባት ሀጇ ነው። እሷ እስር ቤት ገብታለች። መድረሻዋንም አናውቅም። ግን ሰኢድን ትናንትና ደውዬለት ነበረ። በጅዳ ሂድና ይዘክር ልጅህን፣ ጅዳ ክፍት ነው ብለዋል። እስር ቤት ደግሞ ይዘህ ግባ ስለው አይቻልም አሉ። እኔ ራሱ ጠይቄ ነበር፣ በእስር ቤት አይችልም አሉ። እኔ ስላቸው አንቺማቺም በእስር ቤት ልጅ ያዛችሁ አይዟችሁም አሉና ማለት ነው። እኛ ሰኢድን ጥፋተኛ ማናደርግም፣ ሚስቱ ናት። እኛም ደግሞ እየረዳ ነው ጠባኒ። ግን አሁን እሱ ብር ተሰባሰበለት፣ እንዴት ነው ይዞ የሚገባው? እውነት ይዞ ይገባው ወይ? ቆይ ገና አልተሰባሰበለትም። ገና ለገና ይረዳል ብለሽ ነው እንዴ አንቺ ቁጥሬን አፈላልገሽ በዋትስአፕ አውርተሽ እየመጣሽው? ገና ለገና ይረዳል እንዳይረዳ። እኛ እኮ ጉርብ ከፍተናል። እኛ እኮ የቤተሰቡ አንድ ሺህ ብር እኮ ራሳችንን ልናወጣ ነበረ። ያንን እኮ መጀመሪያ ምክር የሰጠነው እኮ እንደዛ ነው። አሁን ይዞ አገባማ አርዱት። እኛ እኮ በደስታ ነው። አላሳዘነሽም? አንቺ የሚስት ቤተሰብ ነሽ። አላሳዘነሽም? በረሃ ላይ ግመል እየጠበቀ ያስተዳድራት የነበረች ሚስቱ አብራው ረጅም እድሜ ልትኖር ቃል የገባችለት ሚስቱ በጊዜ ሞተችበት። እሱ እየሰራ እያኖረ ነበር፣ ሚስቱ ሞተችበት። አራስ ልጅ ጥላ አደራ ሞተችበት። እነ ድሪስን አናግሪያቸውና እነሱ ያውሩሽ፣ እኔ ዝም እላለሁ። ችግር የለውም ሀቢባ፣ እነሱ ያናግሩሽ፣ ያለውን ነገር ይንገሩሽ። እኛ አትርዱት አይደለም ያልነው። እኛም እንረዳዋለን። ይዞ የሚገባ ከሆነ እኛም እኮ እናግዘዋለን። ይዞ ትናንት ይዘህ ትገባለህ ወይ ስለው እኮ እምቢ ስላለኝ ይዤ አልገባም። እሱን እኔ ሀህርኩኝ። ማን ነው የሚረዳው? ኢትዮጵያ አለኝ። እንማይገባ አዳምጪኝ ውዴ። ለእኛም እኮ ብሎናል እኮ ለእኛም እኮ እኔ ከገባው ልጄን ማን ነው ወተት የሚገዛልኝ? ግመል እንደዚህ በሙቀት ያለ ምግብ በረሃ ላይ ግመል የምጠብቀው እኮ ለልጄ ነው፣ ለሚስቴ ነው። አሁን ሚስቴ አራስ ልጅ ጥላብኝ ሞተች። እኔ ሀገር ቤት ከገባው ልጄን ማን ነው ወተት የሚገዛልኝ ብሎ እኮ እኛ አለንልክ፣ እኛ እናግዝሃለን፣ አዘንክን እስክትወጣ ከጎንክ እንቆማለን፣ ከዛ ወደ ዱባይ እንወስድሃለን ብለነው እኛ አለንልህ ብለነው እሱ በሰዓት ተስማማችሁ። አብሽሮ እኛም አለን። አብሽሮ አለህ በዚህ ተስማማችሁ። እናንተማ አንቺማ እኮ መተሽ እኮ ብታግዙ ችግር የለብንም ስትይ መጀመሪያ አላማሽ እሱ ከተረዳ ገንዘቡን ይበለዋል ብቻ ፓርታሽ ነው። በሀቢባ ዋስሚ ልንገርሽ፣ እኔ 15 ዓመት ሀገር የኖርኩ ነኝ። እኔ ብሩን አይደለም ይዞ የሚገባ ከሆነ እኛ ችግር የለውም። እኛ በግልም እኮ ልንርዳህ ብየዋለሁ። በግልም እኮ የምከድበት ሙሉ ወጭ እንርዳህ ብየዋለሁ። እሱ አሁን ሀሷ መጥቶ ተቀብሎ ልጁን ይዞ የሚሄድ ከሆነማ እኛ እኮ በደስታ ነው። ግን ያን ፈቃደኛ ነው ወይ? ትናንት ፈቃደኛ ስለማልሆነልኝ ነው። ፈቃደኛ ነው ወይ ነው እኮ ትናንትና ጠይቄዋለሁ። አልጠየኩትም። ስትጠይቅ ልጁን ይዞ ባይገባ ቆይ ሳውዲ ላይ እኛ ይቃማ ብናሰራለት እና ሳውዲ ላይስ ቢኖር እናንተ ምን ገዳችሁ? ልጁን ይዞ የሚገባ ከሆነ ብቻ ይረዳ የምትሉት። ባይገባስ ልጁን ይዞ እዛው ሳውዲ ላይ ልጁን ቢያሳድግስ? አቅም ካለው እኛ ካገዝ ነው ኢቃማ ካሰራንለት ከሰራ እዛው ቢያሳድግስ? ይሄ የሱ አባት ነው፣ እሱ ነው የሚወስነው። ማንም አይወስንለትም። ማንም ከሱ በላይ ሆነ ልጅ እነሱ ስሚና እነሱ ጋር አውሪ ካላስ እኔ የምልሽ አልገባ ልጁ እሱ ልጁን የሚይዝ ከሆነ ልጁን የሚቀበል ሆነ እኮ እኛ ችግር የለውም ሀቢባ። አሁን ልጁ እኮ እሷም እሱ እኮ አሁን ሁለቱ ሰው ነው ሲያልፍ ልጁ እያወራ ነው። አዳምጡት። ቆይ አጣን። እሺ መርሀባ እንድሪስ ተረጋግታ አውራ። ሰይድ ትናንትና እኔ እህቷ ነኝ ብዬ በመስመር ደወለችልኝ እና አወራን። እንዴት ነው ምንድን ነው ምን ይሻላል የዚህ ቸሌ ነገር? አንተም ቪዲዮ ሰርተሃል፣ ለምንድን ነው ሀገር ትግባ የምትለው አለችኝ። እዚሁ ትቀበራለች አለችኝ። እናቴ ናፈቀች እያለች ነው። እንድትገባ ፈልግ ነበር። እንዲረዱ ተገባሽ መግባት አለባት፣ ካልሆነም እዚሁ ትቀበራለች። እንድትቀበር አድርጋለሁ። ልጄም ደግሞ መላክ አለብኝ። ልጁ ማንም አይልክም። አሁን እምቢታ እኔ አሁን ልጅ መላክ አቅም የለኝም። አሁን ከ1200 ብር ናት። እቺን ትንሿን እንድሪስ ጋር ያለችውን ጠይቂያ ደውዬላት፣ ጀነቴ አይዞሽ እኔ 1200 ብር ነው የምሰራው፣ የሀሊቡና የአንቺም ወጪሽን 1000 ብር ከፍልሻለሁ አልኳት እና አንቺ 2 ወር 3 ወር ድረስ ያጅልኝ፣ እስከዛ ኤምባሲ ይከፈታል እልከዋለሁ። አሁን ግን እንዴት ብዬ እኔ ሂድና ግባ፣ አንተ ይዘው ሂድ ግባ አለችኝ። እንዴት ብዬ ነው ሂጅ? ማነው ሀሊብ አገር ተገባ ሀሊብ እንዴት ነው ማነው የሚገዛለት አልኳት። ለቤተሰቦቼ እዛ ለእናቶቹ ትሰጣለህ አለችኝ።
እንዴት ነው እናቱንም አጥቶ እኔንም እንዴት ነው የሚያጣው? በዛ ዘክታ ወጣች። እቺ መጀመሪያ እኔ አላቃትም። አሁን ነው የደወለችልኝ፣ ዛሬ ነው የደወለችልኝ። እኔ ያስታመሟት ሁለቶቹ ናቸው መስዋዕት ከፍለው ያስታመሟት። እቺ ጀነት የምትናገረው እኔማ እንዴት ዝብል አላልኩትም። እሺ ከሷ ምንድነው የምፈልግ? አሁን እኔ ምንድነው የምትይው አንቺ? ምን ፈልገሽ ነው? እየጠየቀሽ ነው የኢማን ሸጋ። ምን ፈልገሽ ነው? ምንድነው የምትያለሽ ነው? አይውልሽ ሀቢባዋ ስሚ፣ አንድ ነገር ልንገርሽ። እኔ በዛም ሪካርድ አድርጌልሻለሁ። እኔ ሰማሁትን ጊዜ ነኝ ማሪ። ቆይ አንድ ጥያቄ ብቻ። አንቺ ለሚስት ምንድነሽ? ለአላህ ይርሐማት ለሞተችው ምንድነሽ? የእህቷ ልጅ ነኝ እኔ ነኝ እኮ በባህር መስዋዕትነት ከፍዬ ያመጣኋት እኔ። የእህቷ ልጅ በባህር ያመጣኋት ሀገር ያውቃ እኔ ነኝ። ጠይብ አሁን ቆይ አንዴ፣ አላህ ይስጥሽ። በባህር አመጣሻት ጎበዝ። ከዛ ተዋደዱ፣ ተጋቡ፣ ወለዱ። ከዛ በኋላ አልነበርሽም አንቺ በህይወታቸው ብቻቸውን ችግራቸውን ሲወጡ። መዲና ነኝ እኔ እኮ መዲና ነኝ። እንዴት አባት ይሁን ይችላል? እሺ ጠይቃቸው። እኔ እኮ ልጁን መጥቼ ህይወታቸው አልነበርሽ ሰው። ቆይ አንዴ አዳምጪኝ እህቴ። በህይወታቸው አንዴ ለምን እንደማመጥም እኔ ላውራ፣ ከዛ ታወሪያለሽ እናቴ። እንዳዳመጥኩሽ አዳምጪ። በህይወታቸው አልነበርሽም። እነሱ እንደ ባልና ሚስት ብቻቸውን መከራቸውን አይተው ህይወታቸውን እየኖሩ ልጃቸውን ወልደው አሁን አመማት፣ ሞተችበት። ሚስቱ ስትሞትበት ደውለሽ አንቺ አለቃ የምትሆኝበት እዙ ላይ የእሱ ህይወት ላይ አንቺ የምታዥው ማነሽ? ምንድነሽ? ለምንድን ደውለሽ ልጅክን ይዘህ ግባ ምናምን የምትይው? አባት ነው እሱ ነው የሚወስነው። ልጁን ይዞ መግባት አለበት ወይስ እንዳቅሙ የ1200 ሪያል ደሞዝተኛ ነኝ 800 ሪያል ደሞዝ እከፍልሻለሁ አላት ልጁ እንዲዝል አስቢው። ከ1200 ሪያል ደሞዝ 800 ሪያል ልጁን ለምንድነው ሊከፍል መስዋዕት ሊኖር? እኔ 1000 ብር ልክፍል፣ አንተ የወተቱን ቻል፣ እኔ እሷን ደሞዝ ልቻል አላልኩም? ሰይድ እንብስባት እስከሚከፈል ለ3 ወር ለ4 ወር እኔ የወር ደሞዟን ልክፈል 1000 ብር። አንተ የወተቱን ቻል አላልኩም? ወላሂ ላዚም ዲቂቃ ብላኛለች። እኔ ለምን ዋሽ? ሲጀመር ሲጨርስ ይኸውልህ ስሚ ሀቢባ፣ አንቺ የሁለቱንም ወገን ሐሳብ ማሽ እኔ ፍርዱት አይደለም። ልጁን የሚቀበል ከሆነ ልጁን እንትን ችግር የለም። እኔ ወርድልሻለሁ። አህለን ወሰህለን። ግን ወላሂ ላይ ነው የምልሽ። እኛንም እያልሽን ነው። አንዴ እኛንም እኮ ልጁን ይዞ የሚሄድ ከሆነ እርዱት ስትይ እኮ እያዘዝሽን ነው። ልጁን ይዞ ቢሄድም ባይሄድም እንረዷለን። ከፈለገ ሳውዲ ላይ መኖርም ከፈለገ ኢቃማ እናሰራለታለን፣ ስራ እናስጀምረዋለን። ሳውዲ ላይ እየሰራ ልጁን ሳውዲ ላይ ያሳድጋል፣ ያስተምራል። ምንድነው ችግርሽ አንቺ? እንደዛ ኦኬ ጠይብ ሀቢባ አንቺ ወላ ቆይ አንዴ ቆይ ሀቡ አይ ቲንክ አነጋገር እንትኗ ነው እንጂ በኔጌቲቭ ወይ አይደለም። አይ ቲንክ እያለች ያለችው እና ይመስለኛል እነሱ ተነጋግረዋልና አሁን እንደ እንትን ነው እኛም ጭምር እናግዛለን የሚል አይነት ነገር ነው እሳቤዋ። እና ትንሽ በደንብ ቆይ መጀመሪያ ቢቀጣና ልጁን ይዞ የሚገባ ከሆነ አንድ ሰው ይኸውልህ ሊረዳህ ከፈለገ ሸርጥ ልጁን ማለት እንዲህ ካረክ ነው ምረዳክ የሚልክ ሰው እንዲህ ካረክ ነው ምረዳክ፣ እንዲህ ካረክ እረዳሃለሁ፣ እንዲህ ካረክ ልጁን ይዞ የሚገባ ከሆነ ሚውት አድርጊ፣ በእናትሽ ሚውት አድርጊ። ትላንትናም በእኛ ቤት እንደዚህ ነገ ብር እናሰባስብልንታለን ስንል እሱ የማያውቀው ልጅ መጥቶ ብሩ መግባት ያለበት እሱ በፈቀደው ሳይሆን እኛ በፈቀድነው ነው እኛን የምናዛችሁ የሚል ሰው መጥቷል። ሚስቱ ሞታበት፣ እናትና ወንድሙ ሞተውበት ህፃን ላይ ተሸክሞ ተቀምጦ ሰው እንዳይረዳው እየመጣችሁ ውልክፍት የምትሆኑት ከምንድን አንፃር ነው? ለልጁ ከአባት በላይ የሚያውቃለ? ለልጁ ከሱ በላይ የሚያውቅለት ሰው አለ? እናንተ አዛዥ ቆራጭ ፈራጭ የምትሆኑት ለምንድን ነው? እንዳይረዳ ነው? ይሄ ልጅ የ1000 ብር ደሞዝ ይዞ ነገ ይችል ሲሰለቻት የ1200 ብር ደሞዝ ለሷ ደሞዝ ከፍሎ የሚበላ የሚጠጣ አለ፣ የልጅ ወተት አለ። ምን እንዲሆን ነው የምትፈልጉት? ልጅዮ ምን እንሆን ነው ትሉት እንዴ? በዚህ ልክ ምቀኝነት ይሄን ህፃን ልጅ ተሸክሞ የእናትና የወንድም ሀዘን ተሸክሞ የሚስት ሀዘን ተሸክሞ ምን ታልሆነ ነው ብላችሁ እየመጣችሁ ወልክፍት የምትሆኑበት? አይረዳ ከሆነ እዚህ ጋር መጣችሁ ምንድነው መመካከር ካለባችሁ ከሱ ጋር በስልክ ተነጋገሩ። ሌላ ምንድነው ሚዲያ ላይ እየመጣችሁ ይሄን ልጅ በብሶት ላይ ብሶት የምትጨምሩበት? ህፃን ልጅ እኮ ይዞ ያስቀመጠ ሰው እኮ ነው። ይች ልጅ እነሱ ይናገሩ፣ እኔ ሚውት ይዛለሁ። ሀዛ እነሱ ሁሉ ነገር እናስተባብርበት። እነሱ ናቸው ነፍጠኛው። እኔ ካመንኩበት ማንም አያስቆመኝም። ሲጀመር ይሄ ልጅ ሚስቱን አጥቶ ሊታዘንለት ሲገባ
በሱ አካውንት ከሆነ እንዳይረዳ በእኛ አካውንት ከሆነ ይረዳ ከተባለ አንድ ሰው ስጋውን የመሰለ ነገር አጥቶ እንዴት ስለ ገንዘብ ያስባል? እህቴ ሞታብኝ፣ ይቅርታ አድርጉልኝ፣ እህቴ በስደት ሞታብኝ፣ ስለ ገንዘብ ላስብ አልችልም እኔ። ሀቡ ትላንትና ራሱኛ ጋር መጥቶ ይሄ ላይ ገንዘብ እርዱኛ አይደለም ያለው ሀቢባ ቤት አድርሱኝና እናቷ ለ9 ዓመት የናፈቀቻትን እናቷን አይኗን እንዲታይ ሬሳዋን እንኳን እንዲታርጉልኝ ነው እንጂ ያለው ገንዘብ እንኳን እርዱኛ አላለም። እኛንን ወንድማችን ይሄ ጉድ ቃያማ ተደፍቶበት ይሄንን ወንድማችንን ማገዝ አለብን። ሬሳዋም የሚገባ ከሆነ ሰይ ሀቢባ ቤት ገብተን ካልሆነም ግን ይሄ ልጅ እጁ ላይ ብር የለውም ልጁ ጋር ሄዶ መቀመጥ እየፈለገ እዚህ በረሃ ላይ ቀዝቃዛ ውሃ እንኳን ማያገኝበት ቦታ ላይ እየተቀመጠው ብር ስለሌለው ነው ብለን እኛንን ብር እንዲታገዝ የፈለግነው እንጂ ብር እንኳን ወላሂ አግዙኝ ራሱ አላለም። የሚገርማችሁ ሚስቴን ብቻ ሬሳውን ወዲ ሀገር አስገቡልኝ ነው። እኛ ጋር መጥቶ አልጠየቀም። እኔንም ገብቶ ያለኝ ሚስቴ ብቻ እንድትቀበርና ልጅ ሀገር እንዲገባ አግዥኝ ነው ያለው። እንደገና አንድ ነገር ልንገራችሁ፣ ከማንም በላይ ሊታዘንለት የሞተ ሰው ሞቷል። ሬሳ አስክሬን ነፍስ የለውም አያውቅም። ይሄ ሰውዬ በህይወት አለ። በረሃ ላይ ብቻውን ሚስቱን አጥቶ ልጁ ከተማ ሰው እጅ ላይ ነው። ስለዚህ ይሄ ሰው ሲተኛ አስቡት፣ እዚህ በረሃ ላይ ያለ ኢንተርኔት ያለ ምን በእንትን ነው የሚጠቀሙ፣ ያለ መብራት በሶላር ነው ምናምን ነው የሚጠቀሙ። እዚህ ጋር የመጣው ይሄ ሲዘጋ ሁላችንም የራሳችን ሰው አለን፣ አይዟችሁ የሚለን አቅፈነው የምንተኛው ሰው አለን። ይሄ ሰው ግን ብቻውን በረሃ ላይ ሚስቱን አጥቶ በምን አይነት ሀዘን ላይ ብቻውን እንዳለ ብቻ አስቡት። ሰው የሆነ ሰው የዚህ ልጅ ህመም ያመዋል። እሺ አሁን እነሱ ኢንተርኔት እንኳን እንደዚህ ገስት ላይ ገብቶ እንዲቀመጥ አንድ ወንድማችን ላይ ነው እኛ ቤት ከፍተን ትናንትና ስናስተባብርለት ካርድ ልግዛና ላክለት ብሎ ሀታ የካርድ መግዣ ራሱ እጁ ላይ የለውም። ካርድ ገዝቶ ኢንተርኔት ልኮለት ነው ኢንተርኔት ሞልቶ ወንድማችን እዚህ የተቀመጠው። ይሄ ልጅ በዚህ ሁኔታ ላይ ያለ በጣም ያሳዝናል። አንድ እንስማቸው። እነሱን ሞዛዛዋ የሚለው አካውንት ያክስትየው ልጅ ህፃኑ ልጅ እጅ ላይ ያለባት ልጅ ናት ያለችውና እሷ ትናገር እያለች ነው የኢማን ሸጋ። እንስማት አንዴ ምን እንደምትል። እሺ እህቴ ሚዩቱን አብሪና ተናገሪ። ስለፈራኝ ነው። አውሬ አትፍሪ ማሪ። ምንድነው መናገር የምትፈልጊውን ነገር ተናገሪ። እዚህ ጋር ያላችሁ 10,500 ሰዎች ወንድማችን እረኛውን ማገዝ ከፈለጋችሁ አሁን ለኔ ጊፍት በመስጠት እኔ ጊፍቱን እየመዘገብኩ ለሱ በካሽ ሌላ መንገድ የለም። አሁን ወንድም ካለድ አካውንት እስኪከፍትለት ድረስ ለዛሬ ከገጠር ወደ ከተማ እሱን የምናሸጋግርበት ካለበት በረሃ ወደ ከተማ ልንልከው የትራንስፖርትና ለልጁ ወተት ለሱ የሚበላው ምግብ የሚሆን ብቻ ማገዝ የምትፈልጉ ጊፍት ሰጣችሁ እኔ ጋር እኔ ጊፍቱን እዚህ ጋር እያያችሁ ወደ እሙ ሳውዲ አረቢያ ባንክ አካውንት አስገብቼ እሙ ሳውዲ ያለች እሷ በካሽ ትሰጠዋለች። ኦኬ የትራንስፖርቱን ትከፍልለታለች፣ የምግቡን ገንዘቡን እሷ በካሽ ትሰጠዋለች። ሰው ማገዝ የምትፈልጉ በጊፍት አግዙ እኔ ጋ ከዛ ይሰጠዋል። እሺ እናት ምን ብዬ ልጥራሽ? ሞዛዛዋ ስልሽ ስድብ ነው የሚሆነው። ሞዛዛዋ በሚለው አካውንት ያለሽዋ ልጅ አትፍሪ፣ መናገር የምትፈልጊውን ተናገሪ። የልጁን ደህንነት መጠየቅ ፈልገን ነበር የጠራንሽ እና አንቺንም ደግሞ ያው ግዴታሽ ነው፣ ያክስትሽ ልጅ ናት። ግን እንደዛም ሆኖ ልናመሰግንሽ ህፃኑን እየተንከባከብሽ ስለሆነ ልናመሰግንሽና ስለ ህፃኑ ደህንነት ልንጠይቅሽ ነው የጠራንሽ። እሷ ናት ብርትም ብላ ወላሂ አንድ ወር ሙሉ ያት እኔ ወላሂ ሁለታቸው ገላ እሳቸው ባይኖ ሚስቴ ማትኖርም ሌላውን ተይው እሷ ሁለታቸው ናቸው የተሰቃዩት። በሁለት እያለሏሽም ሐማም የሚዲወሏት እሳቸው ናቸው። በሽተኛ ናት ይጣበቃል አልተዋት እስር ቤት ያለችዋንም ኢትዮጵያ ከገባች በኋላ ትምጣና የባል ሐዘንና የሚስት ሐዘን ከባድ ነው። በራስሽ ዘዘስ እንዲያለልሽ ግን እኔ አለልሽ ፈጣሪ ላኩልኝና ሬሳውን የሚቻል ከሆነ ላኩልኝ፣ የማይቻል ከሆነ እዚሁ እንድትቀበር ነው እኔ የምፈልገው። አሁንም እንደዚሁ ብዬ ነው የወጣው።
ወንድም አይዞክ አብሽር ሰይድ ወንድማችን። አሁን ወደ ራስህ ወደ ቀልብ ተመለስና ወደ መፍትሄው ነው። አሁን ይሄ ሁሉ ወንድም እህት ይሄ ሁሉ አጠገብ ቆማል፣ ሊያግዝህም ዝግጁ ነው። ሀቡ እንትን ካልሆነ እንኳን ደወረስ እቺ ደውላ ለሌላ ነገር ምንም አንድ ደውሎ እንደዚህ በቃ አብሽር አንድ በቃ ሴቶች አሉ ሌሎች ሴቶች አብሽር አይዞ በስደት ነው እቺ ለራሱ ደብቃል እንዲያልናገር እቺ እስር ቤት የገባችው እንዲያልሰማ እንዲያልደነግጥ በረሃ ላይ ነህ አንዲ ነገር ትሆናለህ ብላ እሷና ደብቃ እንደገና በኋላ ሰዋሁ ይሄ ነገር እንድሪስ የሚባል ጠይቄው በግሩፕ ሆነ እቺ ደወለች ማታ ደወለች ለምንድን ነው ቪዲዮ አገር ሬሳም ልትልክ ወላሂ እንኳን አይዞክ አብሽር ጭራሽ አላለችኝም ወላሂ ልክ ደውላ እንደዚህ ነው ያለች ለምን እንደዚህ ጫማሽ ግን ማሪ ሀቢባ ለማንኛውም ጀዛሻላህ ኸይር ስለሳብሽኝ ግን እውነቱን ስትረጂ እውነቱን ስታውቂ ወላሂ አላህ ነው የሚያውቀው እውነቱን ስትረጂ እውነቱን ስታውቂ ትመጫለሽ ግን እውነቱን ንገሪና እንድናቅ ምንድነው እውነቱ አሁን ደውላ ይሄን አለችኝ ያለው እኔ ይዣት ልግባ ስለው እኔ አባቱ እያለሁ አንቺ ይዘሽ አትገቢም ሲለኝ እሺ ጠይብ መንገድ ተከፈተ ልንረዳህ لا ኋላ ነው በአላህ አንቺ አባይፍሪ መጀመሪያ እኔ አባቱ እያለሁ ማለት ልጨርስልሽ ያለ ለማንኛውም መጀመሪያ ደውለሽ ሀቢባ ወይ ቅርታ አይደለም አንዴ አንቺ ምን መጀመሪያ ሌላ ነገር አንዴ ሰይድ ሚስቱን እሱ በእጁ የገደለ እንዲመስል ነው እንደ የምትፈልጊው ሰው እንዳይረዳው ነው እንደ እውነቱን ስትረጂ ሌላ ነገር ልታስመስል አንቺ እኮ መጀመሪያ አልተረጋጋሽም ሀቢባ እሺ መጀመሪያ እሺ ተናገሪ እሺ ጠይብ እኔ አንደኛ አልኩት ጠይብ እኛ ያልፈነቀልነው ዴላላ የለም እሷም ልንልክ በዋትስአፕ ግሩፕ ከፍተናን ያክስት ያጎቶቿ ልጆች ትናንት ራሱ ገብቶ አስወጡት ያለው ያን አሁን በግሩፕ ራሱ ብር አዋጥቷን ያን የሆነው ሳትሞት በፊት ለሕክምና ሀገር ለመግቢያ ነው እኔ እሱ ጋር ማውራት የለብኝም እሷን አሳ እሱ ጋር አልታወቁም ማስታወቂያ ብናስልክ ምን ብንል እኛ ነን ኢትዮጵያ እያወራን ብር እያዋጣን ነው በግሩፕም እንዳይቸገር ብለን ያልደበለቅነውም ፋሚሊ የተባለ ወደ 40 ምናምን ሰው ግሩፕ ከፈትነ ያላችሁን ነይቱ ሩሃ ሳለ ትሄድ ተባለ ኤምባሲ ወሰርናት ዝግ ነው ጠይብ ከዛ በኋላ ደከመች የሞተሽ ቀን በቢሮ ደወሉልኝ በጣም አብቀታለኝ ስታጋጥማ ምናምን እያየሁ ነው ጠይብ አሁን እኔ ትናንትና ቪዲዮ አትልቀቅ ሰይድ እኔን አታውቀኝም ጠይብ አንተ ሀገር መህር ትፈልጋለህ በእስር ቤት ስለው አይዙኝም አለ ስጠይቅ እውነቱን ነው እንኳን እሱ አንቺም አይዙሽም አሉኝ ጠይብ ሲሉኝ እሺ ጅዲያ ክፍት ነው ብለዋን ጅዲያ ህሪህን በስባሴ ያሰርተኛ ወጡን ከፍለንልህ ተህር ስለው እኔ ህጄ ልጅማ ሊረዳው አለ ጠይብ እሱ ሄዶ እኔ በረዳው አይሻልም አለ እሺ እንደዛ ከሆነ ጀነት ያድ የምንጠይቃት አስማማት ባህርተኛ ናት የ3 ወር ደሞዝ ተነቅጣ ነው ቁጭ ያለችው ያጎታችን ለሊናት እኛው ራሳችን ነን እናመጣናት በተሰቦቿም ሀዛ ያኒ ፋሚሊዎቿ ብዙም አይደሉም 1000 ብር እንክፈላት አንተ የወተቱን ቻል ጠይቅ 1300 ናት 1200 አነልካለሁ 100 ይቱን አስቀራለሁ አለ እሺ እኛ ደግሞ የወር ደሞዟን እንልካለን አንደኛ በተሰቡ 100 የሚያደርግና ቢሆን የሷን እንልክላታለን ስለዛ መንገድ ይከፈታል እስከ 3 ወር ድረስ እንጠብቅ አልኩት ሌሎቹንም ብያቸዋል እስከ 3 ወር እንጠብቅ 3 ወር በኋላ ካልሆነ እኔ መንገድ ያልተከፈተ እኔ በጅዲያ ይጀህድ ያለው ፈልጋለሁ ጅዲያ ስጠይቅ ደግሞ ምዝገባ አለው ምዝገባው መቼ እንደሚወጣ አናውቅም ያከርምሻል አሉኝ ማለት ነው ሀዛ ዴላላ ስጠይቅ ደግሞ ወይ መካ ወይ መዲና ያልተከፈተ ይዘን መግባት አንልችም መካና መዲና ሲከፈት አሁን ወላሂ ቅድም ነው አወራሃት ጠይብ ዴላላይቱን እና መካና መዲና ያልተከፈተ ይዘን መግባት አንችልም ስትለኝ እሺ መካና መዲና ሲከፈት ላኪልኝ ስላት ቴሌግራም አለ እንብስባሴ የሚለቀቅበት ግቢ ያለችኝ በዛ ገባሁኝ አየሁኝ በቃ ይሄ ሁላ ሰማሁኝ እስከሚከፈት እንቆይ ጀነት ያዲ ምን ምከራት እሷን የወርድ አንድ ሺህ ብር እየከፈልናት 3 ወር ይታይ 3 ወር በኋላ እኔ እሱ እየሰራው ኋላ እኔ ትዳሬም ኢትዮጵያ ስለሆነ ካላስ እኔ ማመል እያስላለብኝ ልጁን ይዤ ገባለሁ አልኩ ማለት ነው ግን እሱ እንደውዬ
አማክሬዋለሁ። አንድ ቀን ደውዬለት አላውቅም። አክስቴ ናት። አንድ ቀን ደውዬለት አላውቅም። እርግጥ ባሏ ነው፣ ግን እነሱ ተደዋውለን አናውቅም። አክስቴን ግን በጧት በማታ እየጠየቅኳት ነው እያልኳት። አሁን ደግሞ አሁን ገባኝ። አሁን ችግሩ ገባኝ። ማሪ በደንብ አዳምጥኩሽና ገባኝ ችግሩ። አሁን እኔ በግሩፕ እየጣርኩ ነበረ። ለምን እሱ እዚህ ጋር ደረሰ? ለምን ይሄ ሁሉ ህዝብ ሊረዳው ተስማማ? ለምን ከኔ ትእዛዝ ውጪ ቪዲዮ ሰራ? እኔን ሳያስፈቅድ ቪዲዮ አልሽ እኮ ራስሽ ቪዲዮ ለምን ሰራ? ከአስክሬኗን ሀገር ቤት ሸኙልኝ ብለህ እዚህ ነው የምትቀበረው። ሙስሊም እኮ ሀገር ይዘው ሙስሊም በሞተበት ነው ቢቀበረው። ትክክል ነሽ። ግን እሱ ማን ነው? ባል አንቺ አይደለሽ የምታዥው። ስለሚስቱ አገር መቀበር፣ ስለሚስቱ ሳውዲ መቀበር፣ ስለ ልጁ ከፈለገ ሳውዲ ላይ ማሳደግ፣ ከፈለገ ኢትዮጵያ ማሳደግ አንቺ ሳትሆኝ የምታዥው እሱ ባል ነው፣ ወንድ ነው፣ እራሱ ነው የሚወስነው። አንቺ እኮ የሚስት ቤተሰብ ስለሆንሽ ብቻ ልዘዝህ እያልሽው ነው። በኔ ተመራ እያልሽው ነው እኮ። አሁንም ሀቢባ አዳምጠሽ እየተመለሽ ነው። እኔ አሁን ቢሉ አሰራም ያልኩት በደንብ አዳምጬሽ ይኸውልሽ የተረዳሁሽ። እንደዛ ከሆነ ሀቢባ ስለሌለው አንቺ ገንዘብም ከፈለክ እኔ እረዳሃለሁ ብዬዋለሁ። ስለዚህ አንቺ በገንዘብ ስለምትሻል ጥፋቱ ይሄ ነው በይኝ። ቴንክ ዩ። እኔም ልጠይቅሽ የነበረው ጥፋቱ ምንድን ነው? አንተ አጥፍተሃል በይኝ፣ የሆነ ነገር በይኝ። እኔ አሁን እኮ አንተ አጥፍተሃል አላልኩም። ጥፋት የለህም። እኔ አማክሬዋለሁኝ፣ እንረዳሃለን ብዬዋለሁኝ። እኛን ሳማክር ሚዲያ ላይ ወጣሽ። እንረዳሃለን የሚለው ቃል በራሱ የበላይነትን ያሳያል። እኛ ከአንተ የተሻለን ስለሆነ እንረዳሃለን እያልሹ ነው። አንቺ በገንዘብ ስለምትበልጪው ልታዥ አትችይም። እሱ ወንድ ነው፣ አባት ነው። ስለራሱ ይወስናል። ሃይባ ሬሳውን እናስቀብራለን፣ አንተ ልጁን ይዘህ ግባለች። ወላሂ እንደዚህ ነው። እሺ አንድ ጥያቄ ልጠይቅህ። ሬሳውን ለማስቀበር ፕሮሰስ እየወሰድን ያለ ነው እኛ ነን ወይስ አንተ ነህ? እኛ እናንተ እኮ አንድ ነን፣ ግን ደግሞ መተሳሰብ አለብን። ሚዲያ ላይ ወጣ ችግር የለውም። ልጁን ሀቻለ ልጁን እንረዳዋለን። አሁንም ቢሆን ኢጃዛ ቤት ቁጭ ቢልም እናንተ እርዱት። ይዞ ቢሄድ ሀገሩ ለእናቱ ሀሰጠ እናት የለውም እናውቃለን። ለእናት እንረዳዋለን። አታስፈራሪንም። እኛ እጃችንን እናንሳለን እያልሽ ከሆነ እኛ እንረዳዋለን። እናንተ እርዱት እንዳልሽው እንረዳዋለን። እሺ በቃ እንደዛ ከሆነ ችግር የለውም። ግን ጀነት ይፈላስ በቃሻን ጀነት ያቆም ያንገ ልጁንም መያዝ ካልፈለጋችሁ እናሰዋለን፣ እንረከብለታለን። ልጁን ቴክ ኬር እናደርግለታለን። እሱ አገር ቤት እንዲገባ እናደርገዋለን። አገር ቤት ገብቶ ደግሞ ሀዘኑን ካገገመ በኋላ ደግሞ ዱባይ እንዲሄድ እናደርገዋለን። እንረዳዋለን። እያስፈራራሽ ነው። ሀቡ ሞዛዛ የሚለው አካውንት ያ ወንድየው ባልየው ውስጥ ያወራ ፈልጓል መሰለኝ። እስቲ መርሃባ ወንድማችን፣ ትንሽ ግልጽ ያልሆነ ነገር ለእኛም እናንተም የምታወሩት እስቲ እንትን ለማድረግ ሀቢባ ይኸውልሽ፣ ልጅቲቶች ጀነት ያለ የምታያት እኔ ጋር ነውና ለው ህፃኑ ልጅም እኔ ጋር ነው። ኦኬ እሷ ለማናገር ትንሽ ፈራ ስላደረገኝ ነው። እሺ እና ጀነት የምትለው እሷ የኢማን ሸጋናት የምትለውን ተዋትና እሷን ያለፈው አልፏን ለእንግዲሁ በሚያስከደው መንገድ ቢሻው ዱባይ ሄደ፣ ቢሻው ልጁ ተላከ፣ ቢሻው አይሼ በሚያዋጣው በገንዘብ ይሁን በማንኛውም ነገር መረዳት ካለበት መረዳት ነው። እንርዳው ሁላችንም። ኦኬ ያለፈውን እንዲብየቆ ምንም ለማንም አይጠቅምም። የሚጠቅመው ልጁየውን አሳዩና አላችሁ በቪዲዮ እናሳያለን። እኛው ጋር ነው ልጁ አልহামዱሊላህ ሸጋ በተሰብሰቶታ ምንም የሆነው ነገር የለም። አሁን ማሳየት ተፈለገ እናሳያችኋለን በቪዲዮ። ልጅቱ ትንሽ ስለፈራኝ ነው። እሷን የኢማን ሸጋና ተዋት። እሱና እሱ የተነጋገሩትን ተዋቸው ብቻ ነው። እሱን ይችል የሁላቸው ማለት ለሱ ሚስቱ ናት፣ ለነሱ እህታቸው ናት። አዘኑ የሁላቸውም ነው። እኛ እንዲህ ብለናን እሱ እንዲህ ብሏን የሚለው አይጠቅምም። የሚጠቅመው ነገር ለልጁ የሚጠቅመውን ነገር ለአባትየውና ለህፃኑ ልጅ የሚሆነውን ነገር ማድረግ ነው። እሷን የሞተውን ሌላ ምንም እንትን የለውም። ሃይ ማስቀበር ነው፣ ሌላ ነገር የለውም። ግን ሌላው ወደ ኋላ ሳንመለስ ሁላችንም በምንረዳው መልኩ ሁላቸውን መርዳት ነው አለብን። ወንድማችንን መርዳት፣ ለህፃኑ ልጅም እንዴት ብሎ ይሄዳን የሚለው መርዳት ነው አለብን። ሌላ ነገር ጨርሻለሁ ነው። በዛንተ በጣም አስተዋይ ነህ። ትክክለኛ ነገር ነው። ወደ መርዳቱ ወደ ውጤቱ እንጂ እዚህ ጋር ከሌንዲ ነው የሚለው ነገር ጊዜያችንን ከባባከን ውጭ ምንም የሚጠቅመን ነገር የለም። እሱ አሁን ቪዲዮ አብሩና ልጁን አሳዩት ህፃኑ። እሺ ጠብቁነት ልጁን ታንተው። ሌላ ሀቡ ምናልባት እንደ ሶሉሽን እስከሚመጣ ድረስ ምናልባት ጊዜያዊ አካውንት አስከፍተን እኔ በማውቀው ሰው አስከፍተን ምናልባት እስከሚመጣለትም የሚለው ውሳኔ ካረጋችሁም ተሰብስቦለት አይሽ ለሱም ወደ ሀገር ይዞ ምናልባት መግባት ፈልጎ ከሆነ ጋራንቲ እንዲሆነው ከመጣው በኋላ ጉል ሆናለሁ የሚል ፍራቻ ካለው
ምክንያቱም በቃ ዜሮ የሆነ አካውንት እናወጣና ከእስከ አድርገንበት ከዛ በኋላ የእሱን መጥቶ ከተቀበለ በኋላ አካውንቱ ያው የሚዘጋ አካውንት፣ ምክንያቱም ሌላ ሰው እንደገና ተመልሶ ገንዘብ እንዳያስገባበትም እንደዛም ያህል ድረስ እንተባበራለን። ያው ካለበት ሀጃ ካለበት ችግር አንጻር ሰይድ ግን ከምንም በላይ ያው ተረጋጋ። ሁሉም ሰው ያው አንጀቴም ሆዴ ነው ሆኖ የእሷም ሀዘን ነው የአንተም ሀዘን ነው። እሷም ተረዳታችሁ። ምቀኛ ሰው ከሆንሽ ተናገሪ። ዝም ብለሽ ሰው በሌላ ነገር አስቦት ልጁን እንዳይረዳው ምቀኝነት ካልሆነብሽ ይህን አድርጓል በይ ተናገሪ። ምን አድርጓል? ምቀኛ አይደለሁም እኔ ልጁ መተሽ ይኸውልሽ ምንም የምታወሪው ስለሌለሽ በልቤ በውስጤ ምናምን ብለሽ ሰው በውስጧ ምን አለ ብሎ ሰው አስቦ እሱን መጥፎ ሰው ነው ብሎ እንዳይረዳው ስለፈለግሽ እንጂ ካለበለዛ ተናገሪ። ያለውን ነገር እዚህ ጋር ንገሪን። እድሉ ሰጥተንሻል። እኔ ቢረዱት ስሚ፣ ቆይ ቢረዱት ምን ይጎልብኛል? እሱ እንጂ እሱ ምንድነው ጥፋቴ እያለሽ ነው? ጥፋቱን ንገሪው። እሺ ድሪስ ተናገር። ጀነቴ አሁን አንቺ ምን እንዲሆን ነው የምትፈልጊው? የአንቺ ጥያቄ በትክክል አስረጅኝ። ስማ አንተ ታውቃለህ፣ ዙሮ እኔ ሀሱ ባልደውልም ታውቃለህ የነበረውን ነገር ጠይቅ። ግን እኔ አሁን አንደኛ እኔ አይረዳም አላልኩም። ጠይቅ የሀይ ማሳደግ ከፈለገ ያሳድግ፣ ችግር የለውም። ወዲ ሀገርም ሀላካ ከፈለገም እናቲቱ አለ እህቶቹ አሉ ይላካን፣ ችግር የለውም። እኔ እንዳይረዳ አይደለም። አንደኛ አስክሪን ኢትዮጵያ ይግባ አይቻልም፣ አናስገባ። ሙስሊም ናት ሀይው ትቀበራለች። ጠይቅ እኛም ማላፍትና አለብን። እሱን መረዳት ያለበት ይረዳ። ግን ብቻ ከባድ ነው። ካላስ እርዱት። ዙሮ ተዛዝሮ እንዴ ቆይ በእናታችሁ ማነሽ አንቺ ፍቃድ የምትሰጭን እሱን መርዳትና መርዳት እንደሌለ ምን ፍቃድ የምትሰጭን ማነሽ? የምታውቂው ነገር ካለ ተናገሪ። ምንም ስለሌለሽ ነው የምታደበሰብሽው። ምንድነው የዚህ ሰውዬ ጥፋት? ያዞንባ ለምን አልሽው? ሚስቱ ሞታበት እያለቀሰ ይሄን ንገሪኝ። ያዞንባ ያልኩበት ምክንያት አንደኛ እሱ ሀገር ቁጭ ብሎ ከርሞ አሁን ካወጣ ገና ስንት ወሩ ነው? 4 የሙስተሽፋ ስትሄድ ብር እያወጣ የከረመው ማን ነው? ጉርብ የሰበሰብነው እኛ ነን። እኛን አሁን ወደ ግል አርጎ እኛን ተፋተኛ ለወራት ነው። አሁን የ2 ወር ደሞዙ ልኮላታል። እሺ ጠይቀኛ ሀቢባ ለኔ አቤት። እሺ እንደ ትክክለኛ ከተናገርነ ጀነቲን ተዋትና እንደ ትክክለኛ ልጁን አይረዳም፣ ሚስቱን እንትን አይልም። እኔ በማውቀው ድረስ እየላከ ነው ወደ እኔ። ብሩ የሚመጣው ወደ እኔ ነው። ብር እየላከ ነው። በቅርብ ሰዓት አሁን በ10 ቀን ባልሞላ 2000 ሪያል ልኮልኛል ለልጁ። ሐሊብም እስተ ካርቶ ውሃው ድረስ ልኮልናል። ብርም ደግሞ ሕክምና ምንም ብትል በአቅሙ በፈቀደው እኔ የማውቀው በስልክ ነው። ትንሽ ሰዓት ነው ግን ብሩ ወደ እኔ ስለሚመጣ እየላከ ነው አውቃለሁ። የዞሮ የሰው ልጅ የሆነ ይሁንና ያልሆነ ይሁን ሳይሆን ትክክለኛውን ነው። ሰው ሐለ ስሙ ማጥፋትም ጥሩ አይደለም። እኔ በማውቀው ድረስ ለልጁ እየላከ ነው። ብሩ ወደ እኔ የሚመጣው እያደረገ ነው። ሌላውን ጨርሱ። አብሽሩ። ሌላ ሀቡ አንድ ደቂቃ ስጭኝ። እኔ እንደው ለእሷ እንዲገባት ምቼም ታች ሆና ትሰማለች እና በሸሪዓውም ቢሆን ያው ማወቅ ያለባት ወደ ሀገር ገብቶ ምንድነው አባረናት ነው። ትላንትናም በሷ ተመሳሳይ የሆነ ሰው መጥቶ ለምንድነው ብሩ የሚሆነው እኛ በፈቀድነው ነው አካውንት ሲሉ፣ እኛ ደግሞ የምናውቀው የተጎዳው ሚስቴ ሞተችብኝ ብሎ ያለቀሰው ወንድም እንጂ እናንተን አናውቅም ከነበራችሁ እስከዛሬ። አሁን ይችላል በቀጥታ የሚያሳየው ምቀኝነት ነው። ብሩ ለምን በሱ አካውንት ይሰበሰባል? የውርሻ ገንዘብ አረገችው እንዴ? የሰሩት ገንዘብ እኮ አይደለም እየሰበሰብን ያለነው ልጁ የሚታገዝበትን የሷ ልጅ የሚያርግበትን እንጂ በዚህ ልክ ሬሳ አስቀምጦ ስለ ገንዘብ የሚቸካቸክ ዘመድ ያለ እንደ እውነቱ እያያችሁት አይደለም? ፊዚካሉ ፊቱ ይታያል። አንጀቱ መቀመጥ አቅቶት በረሃ ላይ የሚጠጣው ቀዝቃዛ ውሃ እንኳን የለም። በዚህ ልክ እየተሰቃየ እሷ ምንም አይነት ነገር ካነጋገሯ መረዳት ትችላላችሁ። ምቀኝነት ለህቱም ለሞተችው ልጅ ራሱ አላዘነችም፣ ጭራሽ አላዘነችም። ፎከስ ያደረጉት ገንዘብ ላይ ብቻና ብቻ ነው። ስለዚህ እኛ ማንም የሚያቆመን የለም። እኛም የጀመርንለት አለ፣ በዛ እንትን እንለዋለን። እናንተም ሀቡ ቪዲዮ ሰርተሽ ወንድም ካልዲም ሁላችሁም የምታረጉትን አርጉለት። ማንንም ምቀኛ እንዳትሰሙ። በቃ 4 ነጥብ። በጣም ያሳዝናል። ከደረሰበት ሀዘን በላይ ገና ለገና ገንዘብ ሊያገኝ ነው ሊረዳ ነው ብሎ
የኔን ቁጥር አፈላልጋ አሰፍስፋ መታ አስገብኝ ስትል እኔ ልታግዘው መስሎኝ ነው እንጂ እንደዚህ ምቀኛ ልትሆንበት ሰው የገዛ ስጋው ሞቶበት ስለ ገንዘብ ያስባል። እህትሽ ሞታብሽ ገና ለገና የእህቴ ባል ሊረዳ ነው ገንዘብ ሊያገኝ ነው ብለሽ አስበሽ ዘለሽ እዚህ ጋር መምጣትሽ በጣም የሚያሳፍር ነገር ነው። ልጆቹን ይኸውልሽ አቡዬ ልጁን ያዘችው ልጅ እስኪ ተረጃት ስትናገር ሰማችኋት? ልጁን አሁን ልጁን ይዞለት የተቀመጠው ሰውዬ ከሱ በላይ ምስክር አለ። ልጁን ሲረዳ የኖረው ወንድማችን ነው እያሉ እዚህ ጋር ካለ እዚህ ጋር 15000 ህዝብ አለ። ፕሊስ እንርዳው። ወሬ ብቻ እንሁን እባካችሁ እንርዳው። አሁን ወንድም ካለ እዚህ ጋር አካውንት ያልከውን ትሰጠናለህ በሱ እናግዘው። አይ ካልሆነ ምክንያቱም ሌላ ከደሞዝ ውጪ ሌላ ገንዘብ ስለማይገባላት በታናሽ እህቴ ፈቃደኛ ከሆነ አሁን እሷን ልደውልና ልጠይቃትና አካውንቱን እዚህ ሰጠን በቃ እንተባበረው። ምክንያቱም እሱ ጊፍት ማውጣት አይችልም። አሁኑኑ በጊፍት ማገዝ የምትችሉ ወደ እሱ ጊፍት አትስጡ፣ ኪሳራ ነው። ማውጣት አይችልም። ጠይቄዋለሁ። ወደ እኔ ጊፍት አስገብታችሁለት እኔ ጊፍቱን ወደ እሙ እዚህ ጋር የምታዩት እሙ ሳውዲ ነው የምትኖረው። ወደ እሷ ባንክ አካውንት ወደ ሳውዲ ባንክ አካውንት አስገብቼ እሷ በካሽ ትሰጠዋለች። በጊፍት ማገዝ የምትችሉ እኔ እየነካችሁ ስጡት። እሺ ቶሎ የሚደርስለት የትራንስፖርትና አሁን ካለበት ገጠር በረሃ ወደ ከተማ እንድናሸጋገረውና ለልጁ ወተት እንዲገዛ ለእሱ ምግብ እንዲበላ ያችን የምታህል በጊፍት ማገዝ የምችሉ አርጉለት። ወደ እኔ ነው የምታስገቡት፣ ወደ እሱ አይደለም። መውጣት አይችልም። እሺ አሁን ወደ ወንድም ካለድ እንመለስ። በቃ ካልሆነ እኔ አሁን እህቴን ልጠይቃትና በቃ ካልሆነ በሃናን ምክንያቱም ከዛ በኋላ ስሊፕ እንትኑን ባንክ ስቴትመንቱን አውጥተን ማድረግ ስለምንችል ሌላ ገንዘብም ስለማይገባላት በዚህ እንተባበረው እስካለው ድረስ ደሞዝ የሚገባላት በእንትን ስለሆነ ስለዚህ አሁን ዛሬው ቀን ጀምሮ ያለውን ባንክ ስቴትመንት ታሳየናለህ ከተሰበሰበለት በኋላ ማለት ነው አይደለ? ዛሬ ኦገስት 27 ነው 27። እሺ ስለዚህ ፈቃደኛ ነህ በወንድም ካለት እህት አካውንት ይገባልክና አሁን እዚህ ጋር አካውንቱን ሰተን አንተን ማገዝ ኦኬ። እሺ አንተ ፈቃደኛ ነህ? እሺ ወንድም ካለ ዳምጣልንና እህትህን ጠይቀህ አካውንቷን እዚህ ጋር ሰተን ይታገዝና ከዛ ባንክ ስቴትመንቱን ከኦገስት 27 አሁን ባንክ አካውንቱን ከሰጠከን ሰዓት ጀምሮ ያለውን ባንክ ስቴትመንት አውጥተህ ታሳየናለህ። በጊፍት ማገዝ የምትችሉ እኔ ጋር ስጡለት።